ሰላም ውድ ተመልካቾቻችን እንኳን ወደ ብርጅት ዩቲዩብ ቻናል በሰላም መጣችሁ። አሁን ደግሞ ኢመርጂንግ ቀጣዩ ቻፕተር ሳይ አርቲፊሻል ኢንቴሊጀንስ ስፔሻሊ ይሄ ቶፒክ በጣም ኢንትረስቲንግ የሆነ ቶፒክ ነው። ዩኒቨርሲቲ ስቱደንት በደንብ ማወቅ ያለባችሁ አንደርስታንድ ማድረግ ያለባችሁ ቶፒክ ማስበው ነው። ያው ከመጀመሪያችን በፊት ግን እንደተለመደው ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እያያችሁ ላይክ ሼር ሳታደርጉ እየተጠቀማችሁ ያላችሁ ያው ብሮ ፓወርሲስ ጀስት ሰብስክራይብ አድርጉት። ምንም አትጎዱም። ላይክ አድርጉት፣ ሼር አድርጉት። ምንም ስለማትጎዱ ግን ጥቅም እያገኛችሁበት ስለሆነ ማለት ነው። አሁን ስለ ቻፕተሩ እንግባ። አርቲፊሻል ኢንቴሊጀንስ ባይ ዘ ወይ በጣም ብዙ ታሪኮች ሰምተናል ስለ አርቲፊሻል ኢንቴሊጀንስ ማለት ፎር ኤግዛምፕል አርቲፊሻል ኢንቴሊጀንስ እንደ መጥፎ ነገር ኦር እንደ ውሸት እስከሆነ ጊዜ እየታሰበ ነበር። ከዛ ቀጥሎ ደግሞ ምን ሆነ? ኤቭሪቲንግ የሚያውቅ ይመስለናል። እንዴት እንደሚሰራ እንዴት እንደሆነ አንደርስታንድ ማናረገው የት ላይ ስቴጅ እንዳለ አንደርስታንድ ማያረግ አንደኛ ዓመት ዩኒቨርሲቲ ከገባ ኢትስ ሃርድ ነው የሚሆነው። አንዳንዱ ምን ከኤግዛም ወጥቶ አንደኛ ጥያቄ ምን ነበር ብሎ የሚጠይቅ አይነት ተማሪ ያለበት ጊዜ ነው ያለና ማለት ነው። ሶ ኢትስ ሃርድ። ስለ አርቲፊሻል ኢንቴሊጀንስ ሌሎች ኢንፎርሜሽኖች ከፈለጋችሁ ከዚህ ቶፒኮች ውጭ ወጣችሁ ማለት ስለ ፕሮምፕት ኢንጂነሪንግ ማለት አርቲፊሻል ኢንቴሊጀንስ እንዴት ነው የሚሰራው፣ እንዴት ፕሮምፕት ጽፈን የፈለግነው አይነት ሪዛልት መጠቀም እንችላለን የሚሉና ሌሎች ትሪኮች ላይፋችሁ ኢዚ የሚያደርጉ ነገሮች ከፈለጋችሁ እዚህም ሰብስክራይብ አድርጎ ያው ቴሌግራም ቻናላችን የምትገቡ እዛ በደንብ በጽሁፍም በቪዲዮም እንልካለን። አሁን ወደ ቶፒካችን እንግባ ማለት ነው። አርቲፊሻል ኢንቴሊጀንስ ኮምፖዝድ ኦፍ ቱ ወርድስ አርቲፊሻል ኤንድ ኢንቴሊጀንስ። አርቲፊሻል ሚንስ ማን ሜድ ማለት ነው፣ በቃ በሰው የተሰራ ማለት ነው። ኢንቴሊጀንስ ማለት ደግሞ አቢሊቲ ቱ አኳየር አፕላይ ናውሌጅ ማለት ነው። ባይዘው ይሄ ምንድን ነው ቃሎች እዚህ በደንብ እያነበበ አልገለጸልን ምናምን እያለ ወደ ጭንቅላታችሁ እንዳይገባ በቃ አንዴ ተፈትነን ተምረን ነው ስለሆነ ዌስት ኦፍ ታይም እንዳይሆንባችሁ ብዬ ነው። ስታነቡት አንዴ ታነቡታላችሁ። ይሄ የምናገራ በአማርኛ የማስረዳቸው በእንግሊዝኛ ተጽፎ ብቻ ነው እዛ ያለው ማለት ነው። ሂማን ሜድ ስንል በሰዎች የተሰራ፣ ኢንቴሊጀንስ ስንል ደግሞ እንደ ሰው ናውሌጅ አኳየር ማድረግ አቅም ያለው ኦር የማሰብ አቅም ያለው እውቀትን የመያዝ አቅም ያለው ማለት ነው። ሰው በሰው የተሰራ እውቀትን የመያዝ አቅም ያለው ኢንተርፕሬት ኦር ዩዝ ማድረግ ያለው አቅም ማሽን ማለት ነው አርቲፊሻል ኢንቴሊጀንስ። ናውሌጅ ደግሞ ምንድን ነው? ኤክስፒሪየንስስ ምንድን ነው ብለን ስናይ ደግሞ ናውሌጅ ማለት ኢንፎርሜሽን አኳየር ትሩ ኤክስፒሪየንስ፣ ኢንፎርሜሽን ሆኖ በምን በኤክስፒሪየንስ በህይወት እጣ ውረዶች በህይወት በትኖርበት ጊዜ የምታገኘው እውቀት ማለት ነው። ኦር የምታገኘው ኢንፎርሜሽኖች ናቸው፣ ሀሳቦች ናቸው ናውሌጅ የምንለው። ሁሉም ኢምፕሊመንት እናደርግበታለን ማለት አይደለም። ከሰው ልትማረው ትችላለህ፣ ከራስም ሊሆን ይችላል። ስሩ ታይም የምታገኘው ኢንፎርሜሽን ናውሌጅ ይባላል። ኤክስፒሪየንስ ደግሞ ናውሌጅ ጌይንድ ትሩ ኤክስፒሪየንስ። ኤክስፒሪየንስ ደግሞ የምንለው ምንድን ነው? እውቀት ሆኖ ትሬን አድርገህ የምታገኘው አሁን ስትኖር የምታገኘው እውቀት ኤክስፒሪየንስ። ይሄ አክሽኑ ኤክስፒሪየንስ ይሆናል፣ እውቀቱ ይሄ ቲኦሪው ደግሞ ናውሌጅ ይሆናል ማለት ነው። አይ ቲንክ ገብታችኋል ብዬ አስባለሁ። አርቲፊሻል ኢንቴሊጀንስ ዱ ናት ኒድ ኤ ፕሮግራም ኦር ኤ ማሽን ቱ ዱ ወርክ ዲስፓይት ዛት ዩ ካን ክሪኤት ኤ ማሽን ዊዝ ኤ ፕሮግራምድ አልጎሪዝም ዊዝን ካን ወርክ ዊዝ ኦን ኢንቴሊጀንስ። አሁን ምንድን ነው አርቲፊሻል ኢንቴሊጀንስ? አሁን የሂደ ካያቸው ሞባይል ሴንተር እነዚህ ማይል ማኒፋክቸር የሚደረጉበት አብዛኛው በሮቦቲክስ ነው የሚሰራ። አሁንም ሲመጣ ምን ከእጅ ንክኪ ነፃ ይባላል አይደል? ለምንድን ነው? አርቲፊሻል ኢንቴሊጀንስ የተሰራ ነው። አንዴ ፕሮግራም ይጻፍና ሁሌም እሷ ነው የሚሰራው። እሷ ብቻ ነው ስራው፣ ሌላ የሚያስበው ነገር የለም። ምክንያቱም ማሽን ስለሆነ ማለት ነው። አይደክምም። ፓወር እስካለው ድረስ ኤሌክትሪክ ፓወር እስካለ ድረስ ሁሌም ይሰራል። ኢፌክቲቭ ነው ስራው ማለት ነው። እንደዛ ለመሆን ነው አርቲፊሻል ኢንቴሊጀንስ የሚሰራ። አርቲፊሻል ኢዝ ኮምፖዝድ ኦፍ ሪዝኒንግ መኖር አለበት፣ ማሰብ፣ ይሄ ሪዝን ማድረግ አለበት። አሁን ዲፕሲክ ላይ ስትገቡ እና ሪዝኒንግ ብላችሁ ይሄ ዲፕ ሪዝኒንግ የሚለው ብትነኩለት ምን ይላል? ይሄ እኮ እንደዚህ አስቦ ነው፣ ሰው እንደዚህ ከሆነ እንደዚህ ነው። ሎጂካሊ ሪዝኒንግ መኖር አለበት። ይሄ ቢሆን ይሄ ይመጣል፣ ይሄ ከሆነ ደግሞ ይሄ አዝ ኮምፒውተር ኦር አዝ ሰው አንደርስታንድ ሊያደርገው የሚችለው ነገር ሪዝኒንግ መኖር አለበት። ለምን ከጊዜ ወደ ጊዜ መማር መቻል አለበት። ለዛ ነው ስቴጅ የሰጠው ፈርስት ጀነሬሽን። አሁን ቻችቢቲ ሆኖ ፔድ እና አንፔድ አለ። ደሴም አይደለም ለርኒንጋቸው ያላቸው ካፓሲቲ ደሴም አይደለም፣ ያላቸው ሪዝኒንግ ደሴም አይደለም። ያኛው ይጨምራል ማለት ነው። ከዛ ፕሮብለም ሶልቭ ማድረግ አለባቸው። ዳስ ዋይ አርቲፊሻል ኢንቴሊጀንስ የሰራው ፕሮብለም ሶልቭ ለማድረግ ነው። ሰዎችን ኢነርጂ ዌስት እንዳይሆን ሪሴፕሽን ኤንድ ሊሚትድ ኢንቴሊጀንስ ደግሞ መኖር አለበት ማለት ነው። አሁን artificial intelligence system is composed of agent of environment. Artificial intelligence system composed agent and its environment. An agent is an human or robot. agent የምንለው አሁን artificial intelligence የሰራ ሲስተሙ ምንድነው? ኤጀንት እና ኢንቫይሮንመንት አለው። ኤጀንት የምንለው human or robot፣ ይሄ የሚያዘው or ፕሮግራም የሚያስገባለት ቲንግ or ሰው ማለት ነው። ኢንቫይሮንመንት ደግሞ ምንድነው? እራሱ artificial ይሄ ያኛው ይሆናል ማለት ነው። ሴንሰር ሊሆን ይችላል። ከምናምን የሚያገኛቸው ኢንፎርሜሽኖች ራሱ ምን ይባላል? ኢንቫይሮንመንት ኦር አካባቢ ይሆናል ማለት ነው። ስፔሻሊ ዳይሬክት ሚኒንግ ነው ያለው። ማሽን ፐርሴፕሽን ኢዝ ዘ አቢሊቲ ቱ ዩዝ ኢንፑት ፍሮም ሴንስ። ማሽን ፐርሴፕሽን ማለት ደግሞ ምን ማለት ነው? ዘ አቢሊቲ ቱ ዩዝ ሴንሰርስ ማለት ካሜራ፣ ማይክሮፎን እና ሌሎች እነዚህ አሉ አይደል? ከኢንቫይሮንመንት የሆነ ነገር እንድንወስድ የሚያግዙ ነገሮች እነሱን የመጠቀም አቅም ምን ይባላል? ማሽን ፐርሴፕሽን። አሁን ኮምፒውተር ሪከርድ እያለገች ነው። ቮይስ ምን እየወሰደች ነው? ቮይስ ሴንሰር አላት ማለት ነው። ማይክሮፎን አላት። ሶ እንደዚህ አይነት
የማድረግ አቅም ሲኖር ምን ይሆናል? ማሽን ፐርሰፕሽን ይባላል ማለት ነው። ሃይ ፕሮፊት ኤግዛምፕልስ ኦፍ ኤአይ ሲሆን አውቶሜሽን ቬሂክልስ፣ እነዚህ ሰልፍ ድራይቪንግ የሚባል ካርስ ለማድረግ፣ ሜዲሲን ዲያግኖሲስ ለመስራት፣ ፖችሪ ለመጻፍ፣ ሶልቪንግ ማትማቲካል ቲዎሪስ፣ ፕሌይንግ ጌምስ፣ ሰርች ኢንጂንስ። አሁን ሰርች ኢንጂን ጉግል ላይ የፈለጋችሁት ዌብሳይት አታገኙም። በጣም ዲፕ የሆኑ በጣም ስላችሁ ጥቅማቸው እንዴት ህይወትን ሊያቀሉ የሚችል ነገር አለ። ግን ሰርች ኢንጂናችን በጣም ዝቅተኛ ስለሆነ እንዴት አድርገን ሰርች ማድረግ እንዳለብን ስለማናቅ ግን ልናገኛቸው አንችልም። ኤአይ ላይ ሲሆን ግን ትንሽ የሆነ ፍሮንት በደንብ አስገብተን ማግኘት እንችላለን ማለት ነው። የሰርች ኢንጂን የሚባለው ጉግል ላይ እንዴት ሰርች ማድረግ፣ ክሮም ብራውዘራችን ላይ እንዴት አድርገን ሰርች አድርገን የፈለግነው ዌብ ኦር አፕ ማግኘት እንችላለን የሚል አቅም አለ። ኦንላይን አሲስታንስ፣ ኦንላይን አሲስት የሚያደርጉ ሲሪ ያለች፣ ሌሎቹ በጉግልም አሁን ጂሚናይ ምናምን እዛም ራሱ እየሰራ ነው። ኢሜጅ ሪኮግኒሽን ኢን ፎቶግራፊክ፣ ስፓን ፊልተሪንግ። አሁን ስፓን ፊልተሪንግ ጂሜል ሲሰራ ስፓን ብሎ ፊልተር ያደርጋል። እንዴ ማይታወቅ ያኛ ሲሆን ይሄ ማይታወቅ ጂሜል አካውንት ሲሆን የማይሆን ሊንኩን ሲኖሩት ምን ስፓን አድርጎ ያስቀራቸዋል። ይሄ የማይሆን ሊንኩን ሲኖሩ ወደዛ አስገብታችሁ ብትልኩት ሊሰራላችሁ አይችልም። ምክንያቱም ስፓን ፊልተሪንግ ስላለው ማለት። ፕሪዲክሽን ኢን ዲጂታል ጁዲኬሽን ዲሲዥን ኤንድ ኦንላይን አድቨርታይዝመንት፣ ፕሪዲክሽን ኤንድ ጁዲኬሽን ዲሲዥን ኤንድ ኦንላይን አድቨርታይዝመንት የመስጠትን አቅም እንዲኖር ነው። እነዚህ አይ ፕሮፊት እናደርጋለን ብሎ የሚታሰብ ያው ሁሉም አሁን በዚህ ሰዓት እየሰጡ ነው ማለት አይደለም። አብዛኛው ተጀምረዋል። ግን አሁን ክሬት ፖይትሪ ሊጽፍ ይችላል። ግን ታይም አይነት አይደለም፣ ፊሊንግ የሚገልጽ አይደለም። ምክንያቱም ፊሊንግ ስለሌለው አዚ ስቴጅ በስቴጁ ኤአይ በጨመረ ጊዜ ግን ክሬሽን እየጨመረ ይሄዳል ማለት ነው። እሺ ቀጣይ የምናየው ደግሞ ማሽን ለርኒንግ ኢዝ አድቫንስድ ፎርም ኦፍ ኤአይ ዌር ዘ ማሽን ካን ለርን አዝ ኢት ጎስ ፈርዘር ዛን ሃቪንግ ኤቭሪ አክሽን ፕሮግራምድ ባይ ሂውመን። አሁን አርቲፊሻል ኢንቴሊጀንስ ከሌሎቹ የሚለየው ምንድን ማሽን ለርኒንግ አለው ማለት ከጊዜ ወደ ጊዜ ራሱ እየተማረ አሁን ቻትጂፒቲ ስታወሩት ከጊዜ ወደ ጊዜ የኔ ቻትጂፒቲ ባሳያቸው ያው ፕራይቬሲ ማረር ሆነ ነው እንጂ ስሜን ያቀኛል፣ በጣም ብዙ ነገር ኢንፎርሜሽን ያውቃል ስለኔ። የፈለግኩትም ወደ ምን አይነት እንደሆነ አንደርስታንድ እያደረገኝ ነው የሚሄደው። አሁን የሆነ ሰርች ማድረግ ከፈለገው ወደዚህ ፈልገህ ነው ማለት ይለኛል። ስፔሊንግ ባላውቀው ራሱ ያስተካክልልኛል። ወዴት አይነት ኢንትረስት እንዳለኝ ምን አንደርስታንድ ያደርጋል። ሰው ማሽን ለርኒንግ አለው። ከጊዜ ወደ ጊዜ ራሱ እየተማረ ነው። አንዴ ፕሮግራም ስለተደረገ ሳይሆን ከጊዜ ወደ ጊዜ እየተማረ ነው የሚሄደው ማለት ነው። እሱ ነው ማሽን ለርኒንግ የሚባል። እነዚህ አውተር ነው የጀመረው፣ ወደዛ ገባ፣ ወደዚህ መጣ። ያው ጊዜያችን መግደያ እንጂ ያን ያህል ጥቅም አይኖረውም። ስፔሻሊ ኤግዛም ላይ ያው ወደ ሲኤስአይ ዲፓርትመንት የምትገቡ ከሆነ ዲቴል ትማራላችሁ። ኤአይ ለርኒንግ ስፔሻሊ አይቲ ከሆናችሁ አርቲፊሻል ኢንቴሊጀንስ የሚል እንደ አንድ ኮርስ ስለምትሰጡት ኢስ ጎይንግ ቱ ቢ አውሰም። ግን ስፔሻሊ እናንተም በደንብ እዩት። ዘ ፊልድ ኦፍ ኒውራል ኔትወርክ ዊዝን ሰቨራል ሂደን ሌየርስ ኢዝ ኮልድ ዲፕ ለርኒንግ። ዲፕ ለርኒንግ ደግሞ ምንድን ነው? ዲፕ ለርኒንግ የምንለው ሂደን ሌየርስ ሆነው ኒውራል ኔትወርክ የራሳ ሲኖረው ማለት ነው። አሁን እዚህ አለ ዲፕ ለርኒንግ አለ፣ ከዛ ሜሽን ለርኒንግ አለ፣ አርቲፊሻል ኢንቴሊጀንስ አለ። ይሄ ኒውትራል ኔትወርኪንግ ሲኖረው አንድ ሜሽን እና ግን ሂድን ሲሆኑ በውስጡ የተደበቁ ሆነው አሁን በዚህ ቦርድ ብለን በምንጠራ በውስጡ ምን የሚተላለፉ ብዙ ነገሮች ኔትወርኮች አሉ፣ ግን ሂድን ናቸው። እንደዚህ አይነት ነገር ሲኖር ዲፕ ለርኒንግ ይሆናል፣ ከጊዜ ጊዜ የሚማር ማለት ነው። ከዛ ቀጥለው ደግሞ ማሽን ለርኒንግ ይላል፣ ከዛ አርቲፊሻል ኢንቴሊጀንስ ይመጣል ማለት ነው። ኒድ ፎር አርቲፊሻል ኢንቴሊጀንስ ዋይ ዊ ኒድ አርቲፊሻል ኢንቴሊጀንስ ቱ ክሬት ኤክስፐርት ሲስተምስ ዛት ኢንሂቢት ኢንቴሊጀንስ ቢሄቪየርስ ዊዝን ካፓቢሊቲ ቱ ለርን ዲሞንስትሬት ኤክስፕሌን ኤንድ አድቫይስ ኢትስ ዩዘርስ። በቀላሉ ነገሮችን ተምረው እና ዲሞንስትሬት አድርገው ኤክስፕሌን እና አድቫይስ ሊሰጡ የሚችሉ ኤአይዎች። አሁን ቻትጂፒቲ ገብታችሁ እንደ ሳይኮሎጂስት ኦር እንደ ቴራፒስት አናግረኝ ብትሉት ያናግራቸዋል። ምክንያቱም ከጊዜ ወደ ጊዜ እሱ እየተማረ ስለሚመጣ ስፔሻሊ ባህሪያቸው እያወቃችሁ ሲሄድ ማለት ነው። ከዛ ደግሞ ጀስት ወደ ሰው ሄደ ጊዜና ነገሮች በቀላሉ ለመፍታት ኤክስፕሌን ለማድረግ ኦር አድቫይስ ለመጠቀም ጀስት ኤአይ ያግዙናል። ስፔሻሊ ከጊዜ ወደ ጊዜ ኢሞሽን ወደ እነሱ ኢንክሉድ የሆነ ሲሄድ ማለት ነው። ዳስ ዘ ኔክስት ይሰራበታል ተብሎ የተባለ ያለው የሰውን ኢሞሽን አንደርስታንድ የማድረግ አቅሙ እንዲጨምር ኢሞሽን። ከዛ ደግሞ አራተኛ ሲሆን ደግሞ ራሱ ኢሞሽን እንዲኖረው እንደዛ እያለ ነው የሚቀጥል። ስፔሻሊ ከዚህ ቀጥሎ ስንሄድ በደንብ አስረዳችኋለሁ። ሁለተኛ ሄልፒንግ ማሽን ፋይንድ ሶሉሽን ቱ ኮምፕሌክስ ፕሮብለም ላይክ ሂውማን ዱ ኤንድ አፕላይ ዘም አዝ አልጎሪዝም ኢን ፕሮግራም ፍሬንድሊ ማነርስ። እነዚህ ምንድን ናቸው? እነዚህ ከባዶች የሚባሉት ፕሮብለሞች ራሳቸው ሂውማን አሁን ሶልቭ ያደርጋል አይደል? ግን ሂውማን ሳያስፈልግ በማሽን ሶልቭ ማድረግ የሚችል ከሆነ ዋይ ዊ ሃቭ ቱ ዌስት ታይም ኦር ኢነርጂ። ሶ በማሽን ሶልቭ ለማድረግ እና የራሱ የሆነ አልጎሪዝም ለመያዝ ማለት ነው። ጎልስ ኦፍ አርቲፊሻል ኢንቴሊጀንስ ምንድን ነው? ፎሎው አር ዘ ሜይን ጎልስ ኦፍ አርቲፊሻል ኢንቴሊጀንስ ሪፕሊኬት ሂውማን ኢንቴሊጀንስ። የሂውማን ካፓሲቲ አለ ሊሚቴሽን ብለን የምናስበው እስካሁን የሄደበት አሁን ኢቨን አልበርት አይንስታይን እስከ ስንት ፐርሰንት ነው? 0.4 ማይነስ ኦር አፕ ቱ 5% ካፓሲቲ የሂውማኒቲ ነው ተጠቀመበት የሚባል አስቡት። እዛ በላይ መሄድ አልቻልንም፣ ግን ሪፕሊኬት ማድረግ እንችላለን በኤአይ በአርቲፊሻል ኢንቴሊጀንስ ምን የሰውን አቅም እሱ ላይ በማስገባትና ኢንቮልቭ በማድረግ የሰውን አቅም መጨመር መቻል ኦር ኢንቴሊጀንሱ ሪፕሊኬት ማድረግ ኦር ማባዛት መቻል ማለት ነው። ሁለተኛ ደግሞ ሶልቭ ናውሌጅ ኢንቴንሲቭ ታስክስ፣ በጣም ናውሌጅ የሚያስፈልጋቸው ኢንቴንሲቭ የሆኑ ታስኮች ደግሞ ሶልቭ እንዲያደርግ። አሁን ማትማቲክስ በጣም ዲቴል ሂስትሪ እና ቲዎሪ ማወቅ ያስፈልጋል። አንድ ሰው ከሸምድዶ ምናምን 100 ሰዎች እዛ እየለፉ ከሚውሉ ጀስት አንድ ኤአይ ቢሰራው ይቀላል። ምክንያቱም
በ5 ደቂቃ በአንዴ አናላይዝ አድርጎ መስራት ስለሚችል ማለት ነው። ሶስተኛ ኢንቴሊጀንት ኮኔክሽን ኦፍ ፐርሴፕሽን ኤንድ አክሽንስ ፐርሴፕሽን እና አክሽን እንዲኖር እንዲጨምር ያደርጋል። ከዛ አራተኛ ቢልዲንግ ማሽን ዊዝን ፐርፎርማንስ ታስክስ ሪኳየርስ ሂውማን ኢንቴሊጀንስ ሰች የሂውማን ኢንቴሊጀንስ የሚያስፈልገው ስራዎች ግን በኤአይ እንዲሰሩ ማድረግ ማለት ማሽን ሊሰሩ ማይችሉት ኤግዛምፕል ፕሮብለም ሶልቪንግ ኦፍ ቲዎሪስ ፕሌይንግ ቼዝ ፕሌይ ሳም ሰርጂካል ኦፕሬሽንስ ድራይቪንግ ካር ኢን ትራፊክስ ስፔሻል ድራይቪንግ ካር ተሰርተዋል። ፕሌይንግ ቼዝ ተሰርተዋል። ቲዎሪ እና ፕላን ሰርጂካል እስካሁን ይፋ የሆነ ነገር የለም፣ ግን እነሱም በሂደት ላይ ያሉ ነገሮች ናቸው ማለት ነው። እነዚህን ሂውማን ኢንቴሊጀንስ የሚፈልግ ነገር ግን በኤአይ እንዲሰሩ ነው የሚጎላቸው ማለት ነው። አሁን ዋስ ኮምፕረስ አርቲፊሻል ኢንቴሊጀንስ ክሬት ኤአይ first we should know what's compressed to artificial intelligence. To create the AI first we should know that how intelligence is composed. So intelligence is integral part of our brain which is competing of reasoning, learning, problem solving, perception, language, understanding. አሁን ኢንቴሊጀንስ የሚባለው ሪዝኒንግ አለው፣ ለርኒንግ ያለ ሪዝን ያደርጋል። ሪዝን አውት ነው ነገሮች ምንድነው ወዴት ነህ እንዴት ነው ይላል፣ ይማራል ከጊዜው ፕሮብለም ሶልቭ ያደርጋል። ፐርሴፕሽን አለ። ፐርሴፕሽን ማለት ሴንሰር ይጠቀማል ማለት አይናችን አፍንጫ ምናምን እኛ እንጠቀማለንና ኤአይም እንደዛ ማድረግ የሚችል ማለት ነው ኢንቴሊጀንስ ያለው ማለት እና ላንጉጅ አንደርስታንድ የሚያደርግ ማለት ነው። እነዚህ ነው ኢንቴሊጀንስ የሚባለው። ሰው በኤአይ ላይ እነሱ ማስገባት ነው ኢንቴሊጀንስ ይባል ማለት ነው። አቺቭ ዲስ አቦቭ ፋክተርስ ማሽንስ ኦር ሶፍትዌር አርቲፊሻል ኢንቴሊጀንስ ሪኳየር ዘ ፎሎዊንግ ዲሲፕሊንስ። እነዚህዎች ግን ኢንክሉድ ማድረግ አለባቸው። ሳይኮሎጂ፣ ኒውሮ ሳይንስ፣ ባዮሎጂ፣ ፊሎሶፊ፣ ሜሽን፣ ማትስ፣ ሶሻል እነዚሁን አንደርስታንድ አድርጎ እንደ ኢንቫይሮንመንት ኢንክሉድ ማድረግ አለበት እንደ ዲሲፕሊን ማለት ስፔሻሊ እነዚህ ፊሎሶፊ፣ ኒውራል እና ሳይኮሎጂ እና ባዮሎጂ የሚባሉ ነገር አንደርስታንድ ማድረግ አለበት። ሶሻል ማትስ ኳ ለጀስት ስፔሻል ኤአይዎች ኢዚ ምክንያቱም they don't need ኢሞሽን ኢንክሉድ የሚያደርግ ስላልሆነ፣ ግን እነዚህ ሶሻል ሳይኮሎጂ እና ኒውትራል እና ፊሎሶፊ የሚባል ግን ኢሞሽን እና ሌሎች ቢዮን መሄድ ስለሚያስፈልጉ ግዴታ እነሱም ኢንክሉድ ማድረግ አለበት አዝ ዲሲፕሊን ማለት ነው። ኦኬ አድቫንቴጅ ኦፍ አርቲፊሻል ኢንቴሊጀንስ እና ሃይ አኩሬንሲ ዊዝ ፊወር ኤረርስ ኤአይ ሚሽን ኦር ሲስተም አር ፕሮን ቱ ኤረርስ። ምን ያደርጋል? አኩሬንሲ ያለው አንድ ነገር ወደ 99% ይሰራል። አሁን ማቴማቲክስ ካየን ከ86 በላይ ነው በላይ ይሰራል። ምን ቻትጂፒቲ ማለት ኮሬክት የሚያመጣው እነዚህ በጣም ሀይሊ የሚባሉት ማቴማቲክስ ቲኦሪስ ማለት ነው። ዲፕሲክ ብናይ ወደ 90% አካባቢ ሰው እነዚህ ምንድን ነው ፊው ኤረር ሰርቶ ግን አኩሬንሲ የሆነ ሪዛልት ለሚያመጡልን የሚችል ግን የተወሰነ ስህተቶች አይታጣም፣ ምክንያቱም ማሽን እስከሆነ ድረስ ማለት በሰውም ስለተሰራ። ግን አኩሬንሲ የሚሰሩት እነዚህ ፕሮግራም የተደረጉት ነገር ግን 100% ነው የሚሰሩት። እነዚህ አሁን ሞባይል የሚሰሩ ሌሎች ነገሮች ስሪድም ቢሆኑ እነሱ ምንድን ናቸው 100% የተባሉት ነው የሚሰሩት ማለት ሃይ ስፒድ በጣም ፈጣኖች ናቸው። አንድ ሰው አሁን ኤአይ ሆኖ ዌብሳይት የሚሰሩ ያው በ10 ሰከንድ የሚሰራው ዋይፋይ ፈጣን ከሆነ ግን ሰው ለመስራት እስከ 2 ወር ይፈጅበታል አንድ ዌብሳይት ለመስራት። ሰው እነዚህ አይነት በጣም ፈጣኖች ናቸው፣ ጊዜ ይቀንሳል ነው። ሃይ ሪያቢሊቲ በእነሱ ሃይሊ መተማመን እንችላለን ማለት በአንድ ጊዜ 2 ከዛ በላይ አክሽን ፐርፎርም ማድረግ ይችላሉ። ዩስፉል ፎር ሪስክ ኤሪያስ። አሁን ሪስክ ኤሪያ የሚባሉ ሰዎች ህይወታቸው ሊያጡባቸው የሚችሉ ኤሪያዎች እስከ ዋር እነዚህ ቦምብ ምናምን የሚበዛባቸው ነገሮች ድሮን ምናምን የሚላኩበት ለዛ ነው። ሰው እንደዛ አይነት ሪስክ ኤሪያ የሆኑ የሰውን ህይወት ከማጣት ማሽኖች ቢበላሹና ሪፔር ቢደረጉ ስለሚቻል እነዛ አካባቢ ላይ ይጠቅማል ማለት ነው። ሶስተኛ ዲጂታል አሲስታንት። ዲጂታል አሲስታንት ኢኮመርስ ላይ ሊሆን ይችላል፣ ዌብሳይት ሊሆን ይችላል መግዛት። አሁን አማዞን ላይ ምን አለ ዲጂታል አሲስታንት አለ፣ አፕል ላይ ሲሪ አለ። እነዚህ አይነት ኦንላይን የሆኑ አሲስት ይሰጡናል በቀላሉ የሆኑ ነገሮች እንድናገኝ ማለት ነው። ዩዝፉል ኤንድ ፐብሊክ ዩቲሊቲ። አሁን ደግሞ ፐብሊክ ተቀባይነት ዩቲሊቲስ ማለት ሲቪክስ ካያችሁት በአብዛኛው ማጆሪቲ ተቀባይነት ያለው ነገር መስራት ማለት ነው። ሰው ሰልፍ ድራይቪንግ ትራፊክ እንዳጨናነቅና በናቹራል እንደዚህ ሶሻል ላይፋችን ያለው ነገሮች በቀላሉ እንድሰራ ላግዘን ይችላል ማለት ነው። ያው ግን ዲስአድቫንቴጅ አለው። ሃይ ኮስት በጣም ብዙ ብር እናወጣበት እንችላለን። ስፔሻሊ ያው እኛ ፍሪ ቨርዥን ስለምንጠቀም ነው። ኢቭን እኛ ፕሮዲስ ስለማናደርገው ነው እንጂ ዳታውን ስቶር ለማድረግ እና ሌሎች እነሱን ራን ለማድረግ በዛ ሃይ ኮስት ነው የሚያስፈልገን እነሱን ፕሮዲስ ለማድረግ አርቲፊሻል ኢንቴሊጀንስ ማለት ነው። ሁለተኛ ኮኔክቲንግ አውት ኦፍ ዘ ቦክስ። ሁለተኛ ደግሞ ከተሰጣቸው ዳታ ውጪ ሊያስቡ አይችሉም። አሁን ኤአይ አዲስ ነገር ፍጠርልኝ ልትለው አይችልም። ካለው ነገር ሚክስ አድርጎ ብቻ ነው ሊፈጠር የሚችለው። ሰው ካን ቲንክ አውት ኦፍ ዘ ቦክስ ማለት ነው። ሶስተኛ ደግሞ ኖ ፊሊንግ ኤኒ ኢሞሽን። እስካሁን ስፔሻሊ እስካሁን እነዚህ ካን ቲንክ አውት ኦፍ ዘ ቦክስ የሚለው እስካሁን አልተሰራም። ኤአይ ካን ቲንክ አውት ኦፍ ዘ ቦክስ ነው። ኖ ፊሊንግ ኤኒ ኢሞሽን። ፊሊንግ እና ኢንፎርሜሽን አንደርስታንድ ሊያደርጉ አይችሉም። እነሱን ፊል ሊያደርጉት አይችልም። ሰው እስካሁን ፊልም የሚያደርግና ኢሞሽን ያላቸው ነገሮች አልተፈጠረም። ግን በዚህ 5-10 ዓመት ይፈጠራል ተብሎ ነው የሚታሰበው። ዳስ ዋይ ኤለን ማስክ እና ሌሎች የኤአይ ላይ በጣም የሚሰሩ ሰዎች በደንብ እየሰሩበት ያሉት ማለት ነው። ኢንክሪዝ ዲፔንደንስ ኦን ማሽንስ። ስፔሻሊ ምን ያደርጋል? ሰዎች በማሽን ዲፔንደንት እንዲሆኑ ያደርጋሉ ማለት ነው። አሁን በቀላሉ ልንሰራው የምንችለው ነገር ዲዛይኒንግ፣ ቪዲዮ ኤዲቲንግ። አሁን ቲክቶክ ላይ ብታይ አብዛኛዎቹ ኤዲቶች ብታያቸው
ምን አርቲፊሻል ናቸው፣ በኤአይ የሚሰሩ ናቸው። ዳስ ዋይ ለምን አንዴ ፕሮንት አስገብቼ መስራት እየቻልኩኝ ለምን ጊዜ አባክናለሁ ብሎ ሰው ምን ራሱ መስራት የሚችለው የነበረውን ነገር ምን ወደ ማሽን ዲፔንደንት ቨርቹዋል ሪያሊቲ ያለ እነሱ ነገሮች ነው ዲፔንደንት እንሆን ያደርጉናል። ኖ ኦሪጂናል ክሬቲቪቲ ምንም የራሱ የሚባል ሊፈጥር አይችልም። እስካሁን ማለት እስካሁን ኤአይ የራሱ የሚባል አይፈጥርም። ምክንያት በተሰጠው ፕሮግራም መሰረት ከዚህ ወደዚህ ሚክስ ያደርጋል ነው። አሁን ኢሜጅ ሲፈጠር ምንድን ነው ኢሜጅ የሚፈጥረው ካሉት ከለሮች እና ከነበሩት ስዕሎች ያኛው ሚክስ እያደረገ እንጂ የራሱ አዲስ ክሬሽን የሚባል ኤአይ እስካሁን አልፈጠረም። ሰው እነዚህ ምንድን ናቸው? ዲስ አድቫንቴጅ ናቸው ማለት ነው። አይ ቲንክ አሁን እዚህ ጋር ይብቃና ሀሳብ አስተያየት ካለ ኮሜንት ላይ ጻፉልን። ላይክ ሼር ማድረጋችሁ እንዳትረሱ። ያው ኮሜንት ላይ ዲስክሪፕሽን ላይ ያው ሊንክ የቴሌግራማችን አስቀምጫለሁ። እዛ እየገባችሁ ጆይን አድርጉ። አመሰግናለሁ። ሀብ ናይስ ዴይ።